ቀድሞ ከቅዶቹ አካል እሱን ኦቨርቴክ ማድረግ በቃ በፕላን ነው። በቃ አሁን ታየዋለህ መጽሐፍ ምናምን ሆኖ ይወጣሉ አሉ እየሰሩ ምናምን ያሉ ሰዎች ኤክስፋይል ስለሆነ በቃ ከሱ ላይ ያወጣ በዚህ በሲቲዝን ጆርናሊዝም አውጡ ብሎ ሻዶባን ምናምን የተደረገባቸው ነበሩ። ኒውዚላንድ ፓወርፉል ሰዎች ግን በጣም ቱ ራዲካል አይደለ? ጋዛን በዚህ ደረጃ በግልጽ እንደዚህ ህዝቡን ሪሎኬት አድርገን እንወስደዋለን ስትል አንዲት ሀገር አይከብድም? ይሄን መጽሐፍ ባለፈውም ልጠቅሰው ፈልግ ነበር። ስለዚህ ሰዎች ፈልገው ካለበት ሳይሰለቻቸው ምን ሳይላቸው በደንብ አድርገው ከመጀመሪያዎቹ ዘመናት ጀምሮ ያልከው እንዳለው ነው። መቼም ሰሞኑ እየተከታተልከው ስለሆነ ከጓቲማላ እስከ ሃንጋሪ ከግሪክ እስከ ደቡብ አፍሪካ በቀጥታ እየተነኩ ያሉ ሀገሮች አሉ። በተለይ አንዳንድ ሀገራት ደግሞ ዩኤስኤይድ እንደዚህ ሲያደርግ የነበረ በእኔ ሀገር ላይ መፈንቅለ መንግስት ሲያደርግ ነበረ፣ በእርዳታ ስም ያንን ሲያደርግብኝ ነበረ የሚሉ በጣም በርካታ ነገሮች ወጥተዋል። ግን ዩኤስኤይድ በተለይ ይሄ ዲኤአይ የሚባለውን ዳይቨርሲቲ ኳሊቲ ምናምን ኢንክሉዥን ምናምን የሚባለውን ነገር በሌሎች አሁንማ በሀገራቸው ውስጥ ራሱ እንደ ነውር እንዲቆጠሩ ሁሉ እያደረጉ ነው። ግን በሌሎች ሀገራት ላይ ቀጥታ የዩኤስኤይድ ገንዘብ ለእንደዚህ አይነት ጉዳዮች አንዳንድ ሀገራት ላይ ትራንስጀንደሪዝምን ለማስፋፋት አንዳንድ ሀገራት የጾታዊ ስርዓተ ትምህርትን የሚሉትን እነሱ ለማስፋፋት በጣም በርካታ አይዲዮሎጂ የተጫነባቸው ነገሮችን በሀገሪቱ ላይ ለማስፈጸም ገንዘብ ሲያወጣ ነበረ። ለአሜሪካ የሚሆን ለነዚህ ላልከው ዲፕ ስቴት ምንድን ነው ይሄ ዋጋው? በቃ ታንኪው አሁን ሁሌ የማነሳው እኔ የሚመስለኝ ማለት ዝም ብሎ የማስገደጃ ፕሪቴክስት ነው። ላይክስ ከማትደራደርበት ኢሹ ጀምርልና ላንተ በቃ አጥልሃለሁ ማለት ነው ነው የሚመስለኛል። እንዲምል ግን በጣም ኢኖሰንት የሆነው ነው ኢሎጂካል የሆነው ነው ልነግር ብዬ ነው እንጂ ሁሌ ነው የምለው በቃ what's in it for them አይ ማለት ምንድነው እስቲ ውስጥ ያለበት ይሄ ነገር እስቲ እኔ እንደው መልሼ ራሱ አንተ መጣይ አላገኘው። ከዛ ደግሞ ሀገራቸው ላይ ብዙ ናቸው እንደነኚህ ሰዎች ለምርጫስ ቤዚካሊ ለውጥ የሚያመጡ አይደሉም። ምናልባት ይሄን የሚደግፉት አካላት ካሉ ለውጥ የሚያመጡት እኮ እሱም ቢሆን ማለት ነው ቢወጣና ምንድነው የምታረገው? ዝም ብለን ስናየው ለምሳሌ እንደተባለው አሁን እነሱ